ምን አስፈራ? ዘራፊዎች አባሩኝ ለጥቂት እኮ አምልጬ ነው። አረ የምርህን ነው? እግዚአብሔር እኮ ነው ያስመለጠኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ምነው ፊት ያስፈራ እንዴ? አታስብ፣ ቆንጆ ጊዜ እሰጣለሁ። እናቴ ማለቴ እህቴ፣ እዚህ ሰፈር ነዋሪ አይደለሁም። ወደ ሀገሬ ለመሄድ ወደ መናኸሪያ እየሄድኩ እያለ ነው ዘራፊዎች ሲያባሩኝ ድንገት ዘው ብዬ ገባሁት እንጂ ነገርየው አምሮኝ አይደለም። ነገርየው የኔን ነገርዬ መሽቀመስከው። እባክሽን እህቴ፣ እኔም ወዳት ሚስት አለችኝ እንደ ነፍሴ፣ ልጆች አሉኝ። በዚህ ላይ ደግሞ ሴት አዳሪ ቤት ገባ ቢባል ለእኔም ውርደት ነው። አንተ ቤሽቲያም እኔ ነው ሴተኛ አዳሪ የምትለው? እኔ ፍቅር መጋቢ ነኝ። ደግሞ ሚስትንም የምታሳያት ነገር አስተምራለሁ። በስመ አብ እህቴ፣ እባክሽን በሩን ከፍተሽ ልውጣ። ነገርኩ እኮ ሰውዬ፣ አትንበዛበዝ። አሁን ጮኬ ሴቶቹን ጠርቼ መተው ነፍስን ሳያወጡልህ ቶሎ በልና አላልክ። ሳንተኛ አትወጣም። ደግሞ ይሄንን የመሰለ ገላት ተብትሄድ ሚስት ራሱ አታስገባ። እሷ እንደዚህ ነገር አታውቅም። አንተ አላስቻለም አይደል? ቆመብህ። እኔ ኧረ ተይ፣ ሰውየውን ቀፈፍሽው እኮ አልቆም አለው። ምን አድርግ ነው የምትይው እናቴ? አንቺ ምን አባሽ አገባሽ? ጾምሽ እንዳታድሪ ላክልሽ እንዴ? እኔ ስሚ፣ እኔማ ጀግናዬ ቅፍ ውስጥ ነኝ። ይልቅ ወንድሜ ከቀፈፈች መተው መብት ነው፣ ማንም አያስገድደንም። እሺ እኮ ማለቴ አንተ እስኪ ልቀቅ። አንተ ለካ እንደዚህ ጥንቅቅ ብለን የምትደረደረው። በል አሁን ከፍ ለመውጣት ትችላለህ። ምን አድርጌ? ይሄንን የመሰለ ገላ አይተመሰለኝ የሸናው። እባክሽን እህቴ፣ ዘራፊዎች እንዳለ ብሩን ወስዶብኛል እና በባዶ እጅ ነው ዘው ብለ የገባው። በቃ ሁሉም ጠላይ ሰው ጎተሽ ማስገባት ጀመርሽ። አንቺ አፍሽን ዝጊ። ባልዘጋስ ምን እንዳትሆኝ? መጥቼ ይዘጋልሻለሁ። ልብ ይጠይቃላ።